ጤና ይስጥልኝ። የወራሽነት ማስረጃ መያዝ የሚያስገኘው መብት ምንድነው? የወራሽነት ማስረጃ መያዝ የይርጋ ጊዜን ያቋርጣል? የወራሽ ማስረጃን የያዘ ሰው ጥያቄውን ማቅረብ ያለበት እስከመቼ ድረስ ነው? የወራሽነት ማስረጃን መያዝ በራሱ በውርስ ሀብት ላይ ቀጥታ መብት ያስገኛል ወይ? አንዴ 3 ዓመት ሌላ ጊዜ 10 ዓመት የሚባለውስ? በእነዚህ ጉዳዮች ላይ ዛሬ እንድንነጋገር ወደድኩ። ይሄንን ወደ ሚዲያ ወደዚህ ጋር ይዤ የቀረብኩት ዝም ብዬ አይደለም፣ በገጠመኝ ነገር ነው። ምናልባት ይሄንን የገጠመኝ ነገር ሲሰሙ ብዙ ሰው ይማርበታል ወይ ደግሞ ተመሳሳይ ጉዳይ ኖሮ ይሆናል፣ አጋጥሞት ይሆናል፣ ለወደፊትም ቢያጋጥመው ለማርበት ይችላል፣ ጥንቃቄ ሊያደርግበት ይችላል በሚል አሰብኩ። ስለዚህ ወደ ገደለው ጉዳይ ልግባ። አንድ እዚህ ጎኔ ያሉት ደግ ጎረቤት አሉኝ። ከዚህ ደግ ጎረቤት ጋር ለ10 ዓመታት አብረን ጎረቤት ኖረናል። ትናንት ወንድማቸው ከክፍለ ሀገር ከገጠር ከተማ ይመጣሉ። ከስራ ነው ወደ ቤት ስገባ አገኘዋቸውና ሰላም ብያቸው ወደ ቤት ልገባ ስል ኖ በጣም በአፋጣኝና በአጣዳፊ እንፈልጋለን አሉኝ። ኖ ዛሬ የምትችሉ ከሆነ ነገ ብናረገው ዛሬ የምሰራው ኬዝ አለኝ በጣም ብየስላቸው ኖ የኛ በጣም አጣዳፊ ነው አሉኝ። እና ከእንግዳውም ላይ ያነበብኩት ፊታቸው ላይ የተረዳሁት ነገር በጣም ያልተመቻቸውና በጣም በአጣዳፊ የፈለጉት ነገር ቢኖር ነው አልኩና እሺ አልኳቸው። ከተወሰነ ጊዜ በኋላ ልብሴን ቀያይሬ ቤት እያለሁ መጡ። ምንድነው የነገሩኝ? ይሄ ጎረቤቴ የመጣው እንግዳ አንድ ወንድም ገጠር አላቸው እና ደግሞ አንድ አረብ ሀገር የምትኖር ታናሽ እህት አለቻቸው፣ አረብ ሀገር የምትሰራ ማለት ነው። ቤተሰቦቻቸው የሞቱት ከ5 ዓመት በፊት ነው። በርግጥ ይሄ ጎረቤቴ ነግሮኛል። ከዚህ በፊትማ አውቀዋለሁ። በቃ ያኔ እዛ ባልድም እዚህ ስናስተዛዝነው ነበር። 5 ዓመት ኦልሞስት ወደ 6 ዓመት እየሄደ ነው እና ንብረት አልተከፋፈሉምና የአውራሾቻቸውን የወላጆቻቸውን ማለት ነው በአደጋ ነው የሞቱባቸው ሁለቱም። አልተከፋፈሉም። ያልተከፋፈሉት ያኔ ደጉ ጊዜ እንግዲህ ደጉ ዘመን ልባል ነው ማለት ነው። ቤተሰቦቻቸው እያሉ በጣም በቤተሰብ መካከል በልጆቹ መካከል በጣም ፍቅር ነበረ፣ መተሳሰብ ነበረ፣ መተማመን ነበረ እና ለዚሁ ኦልሞስት ንብረት አልተከፋፈሉም። ሆነም ቀረ አሁን ይጠይቃሉ ገጠር ያለው እኚህ እንግዳ ማለት ነው ወንድማቸውን ገጠር ያለው ሲጠይቁ እሱ ፈቃደኛ አልሆነም። በጓደኛ ያስጠይቃሉ፣ አልሆነም። ለዚህ ብዬማ ሽማግሌ ጋር አልሄድም ይሉና ጉዳዩን ወደ ፍርድ ቤት ይወስዱታል። ፍርድ ቤት ከወሰዱት በኋላ ወንድማቸው መልስ ሲሰጥ ይሄ ወንድሜ ሊጠይቀኝ አይችልም፣ ቤተሰቦቻችን የሞቱት አውራሾቻችን ኦልሞስት 6 ዓመት ሊሆናቸው ነው፣ ከዛን ሰዓት ጀምሮ ንብረቱ እጄ ላይ ነው ያለው፣ እጄ ላይ መኖር ብቻ ሳይሆን ስመርሱ ራሱ በራሴ ያዞር ያለው ብሎ ሌሎች ክርክሮችንም ያቀርባል። ይሄ እንግዳ በጣም ይናደዱና እዛው ላይ ኧረ የምን 3 ዓመት ነው እኔ የወራሽነት ማስረጃ ያወጣሁት ቤተሰቦቻችን ሞተው ገና በ3 ወር ነው ሁላችንም ያወጣ ነው። ያኔ ይሄንን እያወቀ ነው ይርጋጥ ይቋርጣል የሚለኝ እና ከሳራ ተቆርጦልኝ ድርሻዬን እንዲያካፍለኝ ብሎ መልስ ይሰጣሉ። መልስ ሰጥቶ ግን አላቆሙም። ዳይሬክት በጣም ከአቅማቸው በላይ በጣም ስለተናደዱ ስለተበሳጩ ከአቅማቸው በላይ ስለሆነ ነገሩ አይደለም እኔ አረብ ሀገር ያለችው እህቴም ትመጣለች ትከሳሃለች፣ ይሄ አዲስ አበባ ላይ ያለው ወንድም የሚመጣል ይከሳሃል፣ አሁን እጂ እመጣልሃለሁ ለኔ አላካፍልም ያልክ ለሁላችን የምታካፍለው ብሎ በዛቻ ይመጣሉ። እና የኔ ጎረቤቴን ነግረውት እሱም መጀመሪያ ትተውላቸው ነበር፣ እሱን ለመካፈል አልፈለገም። እነሱ ይካፈሉ አይነት ነገር በቃ ደግሞ የውርስ ንብረቱ ራሱ የቤተሰቦቹ እንዳለ እዛው ሆኖ በአባቱና በእናቱ ስም እዛ እየተጠራ ያ እነዛ እየተጠቀሙበት እንዲኖር ነው እየፈለገው እሱ የነበረው።
ግን በቃ ያ እሱ ያስባሉንም ኦሬዲ ያኛው ይዞ በራሴ ማዞር ያለው አለ እነዚህንም አላቃቸውም አንተንም አላቃም ብሎ ያኔ ወንድሙን አባረረ ስለዚህ እሱም ሄዶ ክስ ሊያቀርብ እኔ ክስ እንዳዘጋጅለት አንዳንድ ነገሮችን እንድመክረው ነው እንግዲህ እኔ ጋር የመጡት እኔም ላንተ ምክር ሳልሰጥ በፊት ምንም ሳልናገር በፊት እስኪ ዶክመንት ይዛቸዋል ወይ የቀረበው ክስ እነሱን እሳቸው እንዳሉት ነው ወይ ብዬስ ጠይቃው ሰውየው እንዳጋ ሁሉንም ነገር ይዞ ነው የመጡት ያቀርቡትንም ማመልከቻ ወይም ክስ ወንድማቸው ዛ የሰጠውን መልስ እና ማስረጃ ሁሉንም ሰጡኝና አየሁ ልክ እንደተባለው ሰውየው ያለው ምንድነው በይርጋ ይቋረጣል አለ 3 አመት ጊዜ ውስጥ በ1000 በፍትሐብሔር ቁጥር 1000 መሰረት በ3 አመት ጊዜ ውስጥ ነው ይሄን መጠየቅ የሚችሉት አሁን በይርጋ ቀሪ የሆነ መብት ነው ያነሱ ያሉት አይነት ነገር ብሎ ነው መልስ የሰጠው ይሄ ነው በጣም ያናደዳቸው እኔ ጋር ሰጥቶ ውሳቸው ምንድነው እኔ በ3 ወር ጊዜ ውስጥ ነው የወራሽነት ያሳወጅኩት ብሎ ያን ማስረጃ አያይዘው ነበር ከሱ ጋር እኮ ያጂ ለፍርድ ቤት አቅርብ ያለው አሉ አየውት እሱን ሰውየው ያቀረበው መቃወሚያ አየው እና ቀደም የጠየኳቸው መግቢያ ላይ ያነሳዋቸው ጥያቄዎችን ለማንሳት ተገደድኩ የወራሽነት ማስረጃን መያዝ እና የውርስ ሀብት ክርክር ማድረግ የተለያዩ ነገሮች ናቸው በፍትሐብሔር ቁጥር 996 እና ተከታይ አንቀጾች ላይ እንደተመለከተው ስፔሻሊ በ996 ላይ እንደተመለከተው የወራሽነት ማስረጃ ስትይዝ ምን ይያልክ ነው ማለት ነው እኔ ዝምድና አለኝ ብለ እየጠቆምክ ነው ነገ የውርስ ክርክር በመጣ እኔም ያንን ለመከራከር መብት አለኝ ብለ እየጠቆምክ ነው መብት አለኝ ነው ስለ መብት ነው የምታወራው ማለት ነው ይሄንን ሲያጠናክር በፍትሐብሔር ቁጥር 11 14 ንዑስ ቁጥር 1 ስር የውርስ ሀብት ሲከፈት ያ የወራሽነት ማስረጃን አው እኔ ለዚህ ውርስ ተካፋይ ሆኜ መከራከር እችላለሁ ድርሻ ይኖረኛል አይነት ነገር ብለ መብትን የምታሳይበት የምትጠቆምበት ነው ብሎ ተደንግጓል ወረድ ብሎ እዛው በፍትሐብሔር ቁጥር 11 14 ንዑስ ቁጥር 2 ስር ይህ የውርስ ማስረጃ በ996 የተሰጠው እና ውርስ ከፈተ የምታሳየው ከውርስ ሀብቱ ጋር ግንኙነት የለውም ጀስት መብት ብቻ ነው የሚያሳየው ማለት ነው ብሎ ተደንግጓል ስለዚህ የውርስ ሀብት ክርክር የሚደረጉ ደግሞ በወራሾች መካከል ነው ማስረጃውን የምታወጣው ለራሴ ነው ለመብት ግንኙነት ያለ መሆኑን ለመጠቆም ስትል ማለት ነው ግንኙነት አለ ብለ የምትጠቆምበት ኦኬ ከዛ በኋላ የውርስ ሀብቱ ላይ ክርክሩ ላይ ስትገባ ግን ስታራ ወይ ደግሞ ክርክር ስታደርግ ግን የምታደርገው ክርክር ስለመብቱ ጉዳይ ሳይሆን ከወራሾች ጋር ነው እንዳንተ መብት ያላቸው የሚወርሱ ሰዎች ጋር የምታደርገው ክርክር ነው ማለት ነው የውርስ ሀብት ደግሞ አውራሾች ለነዚህ ቤተሰቦቻቸው አባትና እናት ማለት ነው ከሞቱበት ዕለት ጀምሮ ውርሱ እስከምጣራ ድረስ ያለው ንብረታቸው ተለይቶ ይቀመጣል የፍትሐብሔር ቁጥር 942 ላይ በግልጽ ተደንግጓል ይሄ ተለይቶ የሚቀመጠው ኢቭን 943 ስር ደግሞ ምን ይላል ይሄ ተለይቶ የሚቀመጠው ሀብት የውርስ ሀብት ለአበዳሪዎች ከውርሱ ንብረት ላይ ዕዳ ፈላጊዎች ካሉ ዋስትና ይሆናቸዋል ነው ብሎ ተደንግጓል ያ እስከምታወቅ ድረስ ተለይቶ ይቀመጣል እንጂ ወራሾች በፈለጉበት ሰዓት የሚከፋፈሉት የጋራ ንብረታቸው አይደለም የጋራ ንብረታቸው የሚሆነው ውርሱ በፍትሐብሔር ቁጥር 1053 ስር እንደተገለጸው ከተጣራ በኋላ ነው ከተጣራ በኋላ ተለይቶ ይቀመጣል የተባለው ቀርቶ የውርስ ሀብት ይሆናል ማለት ነው የውርስ ሀብት ሲሆን ተለይቶ
ይቀመጣል ማለት ነው። እዳውም ተከፍሏል ማለት ነው። በኑዛዜ ስጦታ ካለ ተከፍሏል ማለት ነው። ሌሎች ወጪዎች ተከፍሏል ማለት ነው። ስለዚህ ያ የተጣራ ወራሾች የሚከፋፈሉት የጋራ ንብረታቸው ይሆናል ማለት ነው። እሱ የጋራ ንብረታቸው ከሆነ በኋላ በፈለጉበት ሰዓት መከፋፈል ይችላሉ። የፍትሐ ብሔር ቁጥር 1062 ስር በግልጽ ተደንግጓል። ይሄንን ነው እንግዲህ ያውኑ እንግዳ በታች ፍርድ ቤት ሄደው ወንድማቸውን የከሰሱት ሰውዬ እኔ የወራሽነት ማስረጃ አውጥቻለሁ፣ ካወጣው ደግሞ በፈለኩበት ጊዜ ንብረቱን መከፋፈል ይችላል የሚሉት ሁለቱም የተለያዩ ናቸው። የንብረት ማስረጃ አወጡ እንጂ ንብረቱ አልተከፋፈለም። ንብረቱ ከመከፋፈሉ በፊት ደግሞ አልተጣራም። ሳይጣራ በፊት ደግሞ በፈለጉበት ጊዜ የሚከፋፈሉት ነገር አይኖርም። በፈለግ ጊዜ የምትከፋፈለው ከተጣራና እዳ ተከፍሎ የምትወርሱት ተለይቶ ከተቀመጠ በኋላ ያ የተቀመጠውን ነገር የጋራ ንብረታችሁ ስለሆነ እሱም በፈለጋችሁበት ጊዜ መከፋፈል ትችላላችሁ ነው። ሁለቱም መደባለቅ አግባብነት የለውም። ስለዚህ ምን ይሆናል ማለት ነው? የወራሽነት ማስረጃ መያዝ በራሱ መብትን ነው የጠየቀው እንጂ ከውርስ ሰብቱ ጋር የሚያገናኝ ነገር ስለሌለ በውርስ ሰብቱ ላይ ያደረከው ነገር የለም ማለት ነው። በፍትሐ ብሔር ቁጥር 1000 ንዑስ ቁጥር 1 ደግሞ በ3 ዓመት ጊዜ ውስጥ ነው የውርስ ንብረቱን መጠየቅ ያለበት ተብሎ ተደንግጓል። ያን በዛን ጊዜ ካልጠየቅ መብት በይርጋ ቀሪ ይሆናል። ግልጽ ነው። ስለዚህ መብታቸውን እዚህ ጋር አሳወጁ እንጂ ወራሽ እንደሆኑ ከወራሾች ከሟቾች ጋር ከአውራሾች ጋር ዝምድና እንዳላቸው ጠቆሙ እንጂ በውርስ ሰብቱ ላይ ያደረጉት ነገር የለም። ይሄንን 5 እና 6 ዓመት በሙሉ ያቀረቡት ጥያቄ ነው። ስለዚህ በይርጋ ቀሪ የተደረገ መብት ነው ማለት ነው ሰውየው እንዳለው። ኦኬ። በሌላ አባባል ከሞቱ በኋላ የወራሽነት ማስረጃ ሳይኖር ራሱ ንብረቱን ይዘ ከሆነ አሁን ከወንድማቸው ጋር አብረው ይዘው ከሆነ ወይም ደግሞ በ3 ዓመት ጊዜ ውስጥ ወንድማቸው በያዘው ሰውየው ላይ ክስ እስካላቀረቡ ድረስ ከ3 ዓመት በኋላ ማቅረብ አይችሉም ማለት ነው። ስለዚህ አልኳቸው አይደለም ይሄ ጎረቤቴ መጨመር እና ሄደው ክስ ማቅረብ አይደለም አረብ ሀገር ያለችው ልጅ መጣ ክስ ማቅረብ እርሱም ባይገፉበትና በሽምግልና ቢያዩ ጥሩ ነው። ዞሮ ለሰውየው ይወሰናል። መብቶት በይርጋ ቀሪ ተደርጓል አልኳቸው። አይደለም እሳቸው ይሄ ጎረቤት ራሱ እኔን ለመስማት በጣም ሊያምነኝ ፈቃደኛ አልሆነም። ግን በቃ እንዲህ ብሏል። ሄዶ እንግዲህ ሌላ ሰው ደግሞ ያማክርና ሌላ ሰው ይዞት ይሄዳል። መጨረሻ ላይ የሚሆነው ይሆናል። እንደኔ አረዳድ አብሮ ካልያዙ በ3 ዓመት ውስጥ ካልጠየቁ በወራሾች መካከል በሚደረግ ክርክር ከ3 ዓመት በኋላ ጥያቄ ማቅረብ ስለማይችሉ የወራሽነት ማስረጃው ደግሞ መብት እንጂ የውርስ ሰብት ጥያቄ ስላልሆነ አያዋጣም አያስኬድም ባይነኝ ወገኖቼ። ሌላው የረሳሁት ምንድነው 3 ዓመትና 10 ዓመት የሚባለው ምንድነው? 3 ዓመት የሚባለው 1000 ንዑስ ቁጥር 1 የሚገዛው 1000 ንዑስ ቁጥር 1 የሚገዛው በወራሾች መካከል ለሚደረግ ክርክር ነው። አሁን ለነዚህ ሰዎች ማለት ነው አንዱ ሲገስ በ3 ዓመት ጊዜ ውስጥ ነው ማቅረብ ያለበት። ግን ከሱ የሚቀርበው አንደኛ ወገን ወራሽ ሳይሆን ወራሽ ባልሆነ ሰው ላይ ከሆነ ግን ይሄ ንዑስ ቁጥር የፍትሐ ብሔር ቁጥር 1000 አይደለም ተፈጻሚ የሚሆነው። ለምን አንዱ ወራሽ አይደለማ። እዚህ ያወራና ያለው ስለ ውርስ ቢሆንም አንዱ ወራሽ ባልሆነበት ጉዳይ ላይ ያንን መብት አጣበን እዚህ ውርስ ውስጥ አምጥተን አንከተው ሰውየው ላይ እስከ 10 ዓመት መጠየቅ ይችላሉ ማለት ነው። ለምሳሌ አሁን ከአውራሾቻቸው አንድ ላይ ነው ባደጋ የሞቱት። እንደ አጋጣሚ ሆኖ አንደኛቸው ሞቶ አንደኛቸው ቆርቶ ቢሆን ኖሮና ንብረቱን ይዞ ቢሆን ኖሮ እንበልና አባት ሞቶ እናት ቀርቶ ቢሆን እናት እነዚህ ልጆች ደግሞ የአባታችን ድርሻ አካፈለን ብሎ እናታቸውን ቢጠይቁ እናት የአባታቸው ወራሽ አይደሉም፣ ምስት ናቸው እንጂ። ምስት ባልና አይወርስም፣ ባል ምስት ናት ትወርስም። ድርሻዋ ነው የምትካፈለው እንጂ ማለት ነው። ስለዚህ እሷ ላይ እነዚህ ልጆች ክስ ቢያቀርቡ
እስከ 10 ዓመት ድረስ ይችላሉ። ወደ ዋናው የፍትሐብሔር ሕግ በትልቁ ይርጋ ስር ነው ሄዶ የሚወርቀው ማለት ነው 1845። ይሄ ነው እንግዲህ ለዛሬ የቀረብኩት ይሄንን ነው። ሰዎቹ በቃ ከኔ ጋር መስማማት ስላልቻሉ ሰው እንዲህ የሚረዳ ከሆነማ ለምን ይሄንን ተማሳይ ጉዳይ ያለ ሰው ሊኖር ይችላል፣ ወር ደግሞ ነገ ሊያጋጥማቸው ይችላል። ጥንቃቄ ቢያደርጉ አይከፋም ብዬ ነው ይሄንን ይዤ የመጣሁት። የተሰማችሁን ኮመንት አድርጉ። ፊድባካቸውን ደግሞ አይቼ ሌሎች ተያያዥ ጉዳዮችን በውርስ ላይም ከውሎች ኃላፊነት ላይም በውል ላይም ስፔሻሊ ከኢንሹራንስ ጋር በተያያዙ ነገሮች ላይ በእኔ አረዳድ ህጉ እንዴት ነው መተርጎም ያለበት፣ ተከራካሪ ወገኖቹ ምን ማድረግ አለባቸው የሚለውን ብናወራበት ደስ ይለኛል። ግን የእናንተ ፊድባክ አይቼ ነው። ቴንክ ዩ ቬሪ ማች ስለቆያችሁ ከኔ ጋራ አስተያየትም ስለምትሰጡ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ሁኑልኝ።